ሰላም ቤተሰብ፣ ዛሬም እንደተለመደው በጣም አስገራሚና ልብ አንጠልጣይ የሆነ ታሪክ ይዤላችሁ መጥቻለሁ። ታሪኩ ስለ አንድ ሚስጥራዊ ኃይል ያለው ሰን ስለተባለ አንድ ታዋቂ ዩቲዩበር ሲሆን ሰን የሰዎችን ሀሳብ የማንበብ ሚስጥራዊ ችሎታ እንዳለው እንረዳለን። ብዙ ሰዎች የሚያስቡትና የሚናገሩት ተመሳሳይ ስላልሆነ ሰን አብዛኛውን ጊዜ ክፉ ሰዎች ይጣላልና በዚህም ምክንያት ከአድናቂዎቹ ትችት ይደርሰዋል። ይህ ባህሪው በሁሉም ዘንድ በተሳሳተ መንገድ ተተርጉሞ በአድናቂዎቹም ሆነ በጠላቶቹ ትዕቢተኛ የሚል ቅጽል ስም ተሰጥቶታል። በመቀጠል ሰንን ከቅርብ ጓደኛውና ካሜራማኑ ከሆነው ፒት ጋር እናየውና ስለ ሰን ኃይል የሚያውቀው እሱ ብቻ እንደሆነ እንረዳለን። እንደውም ፒት የሰንን የማህበራዊ ሚዲያ ገጾች ያቋቋመለት ከሰዎች ጋር ፊት ለፊት መገናኘት ሳያስፈልገው ስራውን እንዲሰራ ቢሆንም ሰን ግን ከቅርብ ጊዜ ጀምሮ በሚሰራቸው ስራዎች ላይ በጣም እየሰነፈ መጥቷል። ይህ አዲስ ባህሪው ፒትን በጣም ቢያበሳጨውም ሰን የፒትን ሀሳብ ማንበብ ስለሚችል ፒት ሀሳቡን መናገር አይጠበቅበትም። በቀጣዩ ትዕይንት ለአዲስ ቪዲዮ ወደ አንድ መንደር ሲሄዱ በድንገት ቱብታብ እና ሜሪ የምትባል ቆንጆ ጸሐፊ መኪናቸው ተበላሽቶ ስለነበር ሊረዷቸው እነ ሰን መንገድ ላይ ይቆማሉ። ነገር ግን ሰን የቱብታብን ሀሳብ ሲሰማ በውስጡ ትዕቢተኛ ብሎ ሲጠራው ስለነበር ይናደዳል። ሜሪ መጀመሪያ ላይ ታዋቂውን ዩቲዩበር ስታየው ተደንቃ የነበረ ቢሆንም ወደ መንደሩ በመኪናው እንዲወስዳቸው ሲጠይቁት ግን ሰን በንቀት እምቢ ብሎ ትቷቸው ሲሄድ ሜሪ ሰንን መጥላት ትጀምራለች። ሰንና ፒት በመንደሩ ነዋሪ ከሆነው ጓደኛቸው ከዋን ጋር ሲገናኙ የከዋን ታናሽ እህት የሆነችው ብራውኒ የዝነኛው ሰን አድናቂ ስለነበረች በከፍተኛ ጩኸትና ደስታ ትቀበላቸውና ከትንሽ ጊዜ በኋላ ሜሪና ቱብታብ በሞተር ሳይክል ጋር ደርሰው ሰንን ሲያዩት በቁጣ ፊታቸውን ያጨማድዳሉ። ከዚያም ከከዋን ጋር እንዴት የመንደሩን ፕሮሞሽን ቪዲዮ እንደሚሰሩ ሲነጋገሩ ፕሮሞሽን ቪዲዮ ላይ ከ5 ሰው በላይ እንዳይኖር ለከዋን ሰን ይነግረውና ይለያያሉ። በዚያው ምሽት በመንደሯ ጎዳናዎች ላይ ከነሜሪ ጋር ይገናኙና ቱብታብ የሜሪ ስራ አስኪያጅ እንደሆነ እንረዳለን። በዚህን ጊዜ ሜሪ የሰንን መጥፎ ባህሪና ትዕቢቱን ስታይ ተናዳ ዩቲዩበር እንደመሆኑ መጠን ለስኬቱ ምክንያት የሆኑ አድናቂዎቹን ማክበር እንዳለበት ብትነግረውም ሰን በዚህ ተበሳጭቶ ስለ እኔ ህይወት አይመለከትሽም ብሎ ይመልስላታል። በቀጣዩ ቀን የቪዲዮ ቀረጻው ሲጀምር ከፍላጎቱ ውጪ ከ5 በላይ ሰዎች በመገኘታቸው ሰን ይበሳጭና ይባስ ብሎ የተሰበሰቡት ሰዎች የሐሳብ ብዛት ጭንቅላቱ ውስጥ ገብቶ የሚሰቀጥጥ ድምፅ ይፈጥራል። በዚህን ጊዜ ህመሙን መቋቋም ያልቻለው ሰን በብስጭት ጮሆ ወደ ጫካው ሲሮጥ ያየችው ሚስኪኗ ሜሪ ደህንነቱን ለማረጋገጥ እሱን ተከትላ ትሄዳለች። ነገር ግን ብቻቸውን ሲሆኑ እንደ ሌሎች ሰዎች የሜሪን ሐሳብ መስማት እንደማይችል ሰን ሲያስተውል ይደነግጣል። በዚህ በጣም ግራ በመጋባት በድፍረት ጭንቅላቷን ባዶ ነው እንዴ ሲላት ልትረዳው የመጣችው ሜሪ አነጋገሩ ያስቆጣታል። እሱ እስከ ዛሬ ካገኛቸው ሰዎች ሁሉ የአእምሮዋ ሐሳብ ሙሉ በሙሉ ሚስጥር የሆነበት የመጀመሪያዋ ሰው እሷ እንደሆነች እንረዳለን። ባልተለመደ ባህሪው ግራ የተጋባችው ሜሪ ከመሄዷ በፊት እጆቹን በመያዝ የጭንቀት ስሜቷን ታሳየዋለች። በዚያ ምሽት ሰን ብስክሌት ተውሶ አየር ሊወስድ ሲወጣ ከሁለት ወጣቶች ጋር ይጋጭና ሐሳባቸውን ሲሰማ በመንደር ውስጥ የሆነ ሰውን ለመዝረፍ እያሰቡ እንደሆነ ይረዳል። በቀጣዩ ጠዋት ለከዋንና ለፒት ስለ ሌቦቹ እቅድ ይነግራቸውና ሶስቱ የመንደሩን መግቢያ ቢጠብቁም ሌቦቹን ግን ሊያገኟቸው አልቻሉም። ይህ በእንዲህ እንዳለ ሌቦቹ ሜሪና ቱብታብ ወደ ተቀመጡበት ይሄዱና አንደኛው በሜሪ ውበት ስለተማረከ ስልክ ቁጥሯን ቢጠይቃትም ሜሪ ስልኳን ልትሰጠው ፈቃደኛ አልሆነችም። በዚህ የተናደዱት ሌቦች ሜሪን ማስጨነቅ ይጀምሩና ሊያጠቋት ሲሉ ቱብታብ ጣልቃ ገብቶ አንደኛውን በጫማ መትቶ ይጥለዋል። በዚህ ጊዜ ሰንና ከዋን ከቦታው ቢደርሱም ሁኔታውን በሙሉ የተቆጣጠረው ቱብታብ ሌላኛውንም ሌባ ያሸንፈዋል። ሰን ሰዎችን ሊዘርፉ የነበሩት እነዚሁ ወጣቶች እንደሆኑ ያረጋግጥና በፖሊስ እንደሚያሳስራቸው ሲናገር የፈሩት ወሮበሎች በፍጥነት ይሸሻሉ። በኋላ ላይ ሜሪ ሰንን ሳይክል ሲነዳ ታገኘውና ላደረገላት እርዳታ ታመሰግነዋለች። በዚህን ጊዜ ግን ሚዛኗን ስታ ከብስክሌቷ ስትወድቅ ሰን አይቶ ሊረዳት ይመጣል። ይህን ደግነቱን ሜሪ ስታይ ምናልባት እሱ ጥሩ ሰው ሊሆን ይችላል ብላ ማሰብ ትጀምራለች። በዚህን ጊዜ ፒትና ብራውኒ ይመጡና በሜሪና ሰን መቀራረብ የቀናችው ብራውኒ ሰንን ተወደው እንደሆነ ሜሪን ትጠይቃታለች። ነገር ግን ሜሪ አፍራ በፍጥነት እረ አልወደውም ስትላት ብራውኒ ከሰን ፍቅር ይዟት ስለነበር በዚህ መልሷ ደስታ ይሰማታል።
ማታ ላይ ሜሪ አዲስ ድርሰት እየጻፈች እንደሆነ ለቱብታብ ትነግረውና ቱብታብ ድርሰቷን ለመስማት ቢጓጓም እስክትጨርሰው እንዲታገስ ትነግረዋለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን ወደ ታሪካችን እንመለሳለን። በቀጣዩ የቀረጻ ክፍለ ጊዜ ብራውኒና ቱብታብ ሲጨቃጨቁ ፒት ዝም እንዲሉ ይነግራቸውና ብራውኒ በአእምሮዋ ውስጥ ብቻ በንዴት ስታግሮመሩም ሰን ተናዶ አሁንም ማውራቷን እንድታቆም እየጮኸ ሲነግራት ብራውኒ ዝም ብላ ስለነበር በዙሪያው ያሉት ሁሉ ግራ ይገባቸዋል። በዚህን ጊዜ ፒት በአእምሮዋ እያወራች መሆኑን ገብቶት ብራውኒንና ቱብታብን ከቀረጻ ቦታ ይዟቸው ይሄዳል። ቀረጻው ካለቀ በኋላ ሜሪ ከሰን ጋር ጓደኛ ለመሆን ብትሞክርም ሰን ግን ከእሷ ጋር ጓደኛ መሆን እንደማይፈልግ አስረግጦ ይነግራታል። ሜሪ ግን ተስፋ ሳትቆርጥ እሱን ስትከተለው በድንገት ጫካው ላይ ሰን ከብስክሌቷ ወድቃ መናገር ስለማትችል እርዳታ መጠየቅ ያልቻለች ዱዳ ሴት ሀሳብ ሲሰማ በድንገት ወደ ሴትዮዋ እየሮጠ ሄድና ይረዳታል። ይህንን መልካም ስራውን ሜሪ ስታይ ሰንን ትዕቢተኛ ያደረገው የተደበቀ ሚስጥር እንዳለ ትረዳለች። ከዚያም ቱብታብን ምትጽፈው ድርሰት ስለ ትዕቢተኛው ዩቲዩበር እንደሆነ ነግራ ለምትጽፈው ድርሰት የሚሆን በዚያ ያለ መረጃ እንዲያፈላልግላት ትጠይቀዋለች። ወደ እነ ፒት ስንመለስ ፒትና ብራውኒ ውሃ እየተረጫጩ ሲጫወቱ ከዋና አይቶ ፍቅረኛሞች እንደሚመስሉ ይነግራቸዋል። በኋላ ላይ ፒትና ሰን የለቀቁት አዲስ ቪዲዮ ብዙ እይታ እንዳገኘ ሲያዩ ቢደሰቱም አዲሱ ቪዲዮ ላይ ያሉት አስተያየቶች ግን ሰንን በሚሳደቡ መልእክቶች የተሞሉ ስለነበር ፒት ያዝናል። በዚህን ጊዜ ሰን ስለ መልእክቶቹ ግድ እንደሌለው በመንገር ለእሱ አስፈላጊ የሆነው ውድ ጓደኛው ፒት ብቻ እንደሆነ ይነግረዋል። በቀጣዩ ቀን ፒት ለከዋን ሰን የሜሪን ሀሳብ መስማት እንዳልቻለ ሲነግረው ከዋን ይሄ የሆነው ለመጀመሪያ ጊዜ ስለነበር በጣም ይደነግጣል። በሌላ ትዕይንት ብራውኒ ሰን በለቀቀው ቪዲዮ ላይ ያለውን የስድብ መልእክቶች ስታይ ተናዳ ከተሳዳቢዎቹ መካከል አንድ ካይ የተባለን ሰው የሚናገረው ነገር ውሸት እንደሆነና ከፈለገ ወደ መንደራቸው መጥቶ ሰን ምን ያክል ጥሩ ሰው እንደሆነ እንዲያይ ትነግረዋለች። በዚህን ጊዜ ተሳዳቢው ካይ ወደ መንደሩ ለመምጣት ወዲያውኑ የተስማማበት ምክንያት የሰንን ክፉ ባህሪ በቪዲዮ ቀርጾ በኢንተርኔት ለማጋለጥ እንደሆነ እንረዳለን። ተሳዳቢው ካይ በአንድ ወቅት የሰን ትልቅ አድናቂ የነበረ ቢሆንም ከ2 ዓመት በፊት ሰን ስጦታውን ወርውሮ ስላዋረደው ከዚያን ጊዜ ጀምሮ እንደሚጠላው እንረዳለን። በቀረጻ ወቅት ካይ የሰንን አስቀያሚ ገጽታ እንዴት እንደሚያጋልጥ ሲያስብ ሐሳቦቹ ሰንን ያለማቋረጥ ስለረበሹት ሰን ተናዶ ብራውኒ ተሳዳቢውን ካይ ወደ መንደሩ ስለጠራች ይጮህባታል። ካይም ይህንን አጋጣሚ ቀርጾ ሁሉም እንዲያየው ኦንላይን ለመልቀቅ ያቅዳል። ነገር ግን የተሳዳቢውን ካይ ክፉ ዕቅድ ሜሪ ስታይ ጣልቃ ገብታ ካይን ወደ ጎን ትወስደውና ቪዲዮውን ኢንተርኔት ላይ ሊለቀው ሲል እጁን ይዛ ታስቆመዋለች። ሰን ከዓመታት በፊት እሱን ያዋረደበት እውነተኛ ምክንያት ስትነግረው ወላጆቹ የሰን አድናቂ ስለሆነና ብዙ ጊዜውን በዩቲዩብ ስለሚያሳልፍ ትምህርቱ ላይ እንዲያተኩር ፈልገው ሰን ልጃቸውን እንዲሰድበው እንደጠየቁት ሜሪ ለካይ ታስረዳዋለች። ካይ ትምህርቱን ችላ ያለ ስለነበር ወላጆቹ ካይ እሱን ማድነቁን እንዲያቆም ሰን መጥፎ ሰው መስሎ እንዲታይ ጠይቀውት እንደነበርና ሰንም የካይን የወደፊት ሕይወት ለመታደግ ሲል የአድናቂውን ፍቅር መስዋዕት እንዳደረገ እንረዳለን። ከዚያም ሜሪ ወደ ሰን ቪዲዮ እየቀረጸ ሳለ ሄዳ ስለ ኃይሉ እንደምታውቅና ኃይል የሌላቸውን ሰዎች ከሱ በታች ስለሆኑ ብቻ መናቅ እንደሌለበት ስትነግረው ሰን ደንግጦ እንዴት ስለ ሚስጥሩ እንዳወቀች በጥያቄ ያፋጥጣታል። በዚህን ጊዜ መልስ የሌላት ሜሪ በዝምታ አስፓልቱ ላይ ስትደርቅ ሰን ወደ እነሱ የሚመጡ የሞተር ሳይክለኞች ሀሳብ ይሰማና በፍጥነት ሜሪን ስቦ ከመንገዱ ላይ በማውጣት ሕይወቷን ያተርፋል። እሷን ካዳናት በኋላ ሜሪ አመስግና እንደ ዛሬው ኃይሉን ሰዎችን ለመርዳት ሊጠቀምበት እንደሚገባ ለሰን ትመክረዋለች። ሜሪ ሲቀጥልም እንደሱ አይነት ኃይል ያላት አንድ ሴት እንዳለችና ይቺ ሴት የሰውን እጅ ስትነካ ስላሳለፉት ሕይወት የማወቅ ኃይል እንዳላት ትነግረዋለች። እቺ ሴትም ይሄ ኃይሏ ስለ አንዳንድ ሰዎች ክፉ ሚስጥር እንድታውቅ ስላደረጋት የሰውን እጅ ላለመንካት እንደወሰነች ሰን ከሜሪ ይረዳል።
በቀጣዩ ትዕይንት እውነቱን ተሳዳቢው ካይ ከሰማና ወደ ወላጆቹ ደውሎ ካረጋገጠ በኋላ ሰንን አግኝቶ እንደ ክፉ ሰው ስላየውና ስለሰደበው ከልቡ ይቅርታ ይጠይቀዋል። ተሳዳቢው ካይ ይህንን ያወቀው ከሜሪ እንደሆነ ሰን ሲረዳ ሜሪ ይህንን ሁሉ እንዴት እንዳወቀች ማሰብ ይጀምራል። ከዚያም ወደ ሜሪ ሄዶ እንዴት ስለሱ ሕይወት ብዙ ነገር እንደምታውቅ ተጠግቶ ሲጠይቃት ሜሪ አፍራና ሰበብ ፈጥራ ትሸሻለች። ነገር ግን ሰን ተስፋ ባለመቁረጥ ተደብቆ ሲያዳምጥ ሜሪ ወደ እሱ ስትቀርብ የነበረው ለአዲሱ ድርሰቷ መረጃ ለመሰብሰብ ብቻ እንደሆነ ይገነዘባል። ሙሉ በሙሉ ክህደት እንደተፈጸመበትና ልቡ እንደተሰበረ የተሰማው ሰን በጣም ያናደደውና ያሳዘነው በእሷ ድርጊት መታለሉ ሳይሆን እንደ ሌላ ሰው የእሷን ሀሳብ ማንበብ ባለመቻሉ እንደሆነ እንረዳለን። ከ2 ወር በኋላ ሰን ያለ ሜሪ ህይወቱ ምስቅልቅል ብሎበት ስራ የመስራት ፍላጎቱ ተሟጦ ያልቃል። በዚህን ጊዜ ስሜቱን የተረዳው ፒት ልቡን እንዲከተልና ሜሪን ሄዶ እንዲያናግራት ቢመክረውም ሰን ግን ከውድ ጓደኛው ፒት ውጪ ማንም እንደማያስፈልገው ይነግረዋል። ነገር ግን አንድ ቀን የሰን ትዕቢተኝነት የመረረው ፒት እንደ ብራውኒ አይነት አድናቂዎቹን እንዲያከብር ሲነግረው ሰን ተናዶ እንደማይመለከተው ይነግረውና ፒት በባህሪ ለውጡ አዝኖ ትቶት ይሄዳል። በኋላ ላይ ሰን ፒት ከከዋን ጋር በቪዲዮ ሲነጋገርና ስለሱ ያለውን ስጋት ሲገልጽ ይሰማና ድሮ ሕፃን እያሉ ሁላ ፒት እንዴት ስለሱ ይጨነቅ እንደነበር ሲያስታውስ ስህተቱን የተረዳው ሰን የጥፋተኝነት ስሜት ይሰማውና ፒትን ይቅርታ ጠይቆ ይታረቃሉ። በዚያው ምሽት ሜሪና ብራውኒም ሰንን ይቅርታ ለመጠየቅ ሲመጡ ሰን ለብራውኒ ይቅርታ ቢያደርግም ሜሪን ግን አሁንም ይቅር አላላትም። በዚህን ጊዜ ጓደኛ ማቾቹ እነሱን ለማስታረቅ ሜሪ ጫካ ውስጥ እንደጠፋች ሲያስመስሉ ሰን ተጨንቆ ሜሪን ፍለጋ ይወጣል። በዚህ የተቀነባበረ አደጋ አማካኝነት ሰን በመጨረሻ ስለ ሜሪ ምን ያህል እንደሚጨነቅና ምን ያህል እንደሚወዳት ተረድቶ ሜሪን ይቅር ይላታል። ሰንም ብራውኒን እንደ አድናቂ ብቻ ሳይሆን እንደ ጓደኛ ማየት ይጀምርና ከዋን እንደተነበየው ፒትና ብራውኒ በይፋ ፍቅረኛሞች ይሆናሉ። ከዚያም ሰን ለሜሪ የራሱን ጥርጣሬ ሲነግራት ያቺ ሰውን በመንካት ብቻ ያለፈ ታሪኩን የማወቅ ልዩ ኃይል ያላት ሴት እሷ መሆኗን እንደሚያምን ሲነግራት ምክንያት ብሎ የያዘው አካላዊ ንክኪን ሜሪ እንደምትፈራ አስተውሎ እንደሆነ እንረዳለን። በዚህን ጊዜ ሜሪ እንደማፈር ብላ ወሬውን ለማስቀየር ስትሞክር ሰን ደፈር ብሎ የፍቅር ጓደኛው እንድትሆን ሲጠይቃት እሷ የራሱን የትዕቢት መድኃኒት ለማቅመስ ወስና በጨዋታ መልክ እምቢ ትለዋለች። ነገር ግን ሰን መቼም ተስፋ እንደማይቆርጥና ፍቅሯን እንደሚያሸንፍ ስለሚያውቅ ፈገግ ሲል ፊልም ያበቃል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋር የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።